ልጄ ደግሞ ያው ሰርተፍኬት ሲቀበል አንደኛው ወጣለች። ዛሬ ነው እጄ የተቀበልኩት። ያን በማስመልከት ረቀለም ቀለል ያለች ነገር አዘጋጅቼ እየጠበቅኳት ነው። ኩኩ ቀለም ልጅ አለ። ኧረ አንቺ ደስ ስትይ እውነት ባይዘ ከኩኩሻ ጋር አብረህ ስትኖር ማለት ነው አንድ ሰፈር ራሱ ከሆንክ በየጊዜው በቃ ሰፈር ውስጥ ምናምን ፏ ነው የምትለው። በቃ ለምን መሰለህ ሁሌም የሚፖስታቸው ፖስቶች በቃ አብሮ ቫይብ ሲያደርጉ የስፖርቱ ኮሚኒቲው ምናምን አንድ ላይ ሲገናኝ ምናምን ያው በቃ ደግሞ ልጆቹን ሲያዝናና ምናምን ደስ የሚል ፋሚሊ በቃ ያለው ሰው ልጅቷ በጣም ፌዛ ነው ያስታውቃል። በጣም ስማርት እንደሆነች አሁን የኔ ጋቢና ምን ይናገራል? በቃ እስቲ ፊቴን አይታችሁ እኔ ቀለም ተማሪ መስላችሁ ነበር ወይስ ድንዝዝ ያልኩ ሰው ነኝ? ኮሜንት ላይ ጻፉልኝ ምን አይነት ሰው እንደመስላችሁ።